እኔ ስሜ ጎጃም ገረመው እባላለሁ። ስለ ልጄ ሕክምና የተለያየ ሚዲያ ላይ ቀርቤ ነበረ፣ ግን ምንም ልረዳ አልቻልኩም። እንደ እድል ሆኖ ማንም ሊረዳኝም አልቻለ። አሁንም እኔ ፊታችሁ ላይ የቀረብኩኝ ልጄ እንድታሳክሙልኝ ነው። ልጄ ብዙ ጊዜ ሆነው ወደ ውጭ ሄዶ እንዲታከም የተባለ፣ ወገቡን ያመዋል፣ በጣም ይቸገራል፣ ሰገራም ሽንትም ይቸገራል። ከዚህ ላይ ደግሞ የአእምሮ በሽተኛ ነው እና ያልገባሁበት ቦታ የለም። ግን አንዳንድ ባለሀብቶች አሉ፣ እንዲሁ አለመገናኘት ነው። ቲክቶከሮችም አሉ፣ ግን መገናኘቱ በጣም ከባድ ሆነብኝ። ያልሄድኩበት ቦታ የለም፣ ግን ምንም ሊሆን አልቻለም። ይሄው ብዙ ጊዜ ሆነው ይዤው ቁጭ አልኩኝ። ወደ ውጭ ሄዶ በአፋጣኝ እንዲታከም ነበር ያሉ። 8 የጎድን አጥንቶቹ ከአከርካሪው ተላቀዋል ተብሎ ቶሎ መታከም አለበት ተብሎ፣ የአእምሮን በሽታ ስላለበት ሰውነቱ እየጨመረ በጣም እያጎነበሰና እየተቸገረ ነው ያለ። ሽንትም ሰገራም ያስቸግረዋል። ውድ የኢትዮጵያ እና ኤርትራ ሕዝቦች እርዱኝ፣ ልጄን ድረሱለት። ብዙ አሉ፣ እግዚአብሔር ሰጥቷቸው የሚሰጡ አሉ፣ ባለሀብቶችም አሉ። ምንም መርዳት የማትችሉ ደግሞ በጸሎት እርዱኝ። እኔ አሁን ለቲክቶከሮች ለመማርም ለአዶናይም ለተለያዩ ታዋቂ ቲክቶከሮች እንዲደርስ ፈልጋለሁ። ሼር፣ ኮፕ ሊንክ፣ ሪፖስት እያደረጋቸው ለተለያየ ቲክቶከሮች ታዋቂ እርዳታ በኦንላይን እርዳታ የሚሰበስቡ አሉ። መልካም ኢትዮጵያውያን አሉ። ግን በእኔ እንዴት እንደጨከናችሁብኝ አላቅም። እኔ ግራ ገብቶኝ ነው ያለሁኝ። ድረሱልኝ፣ ልጄን አሳክሙልኝ። ልጄ በወጣትነቱ ይሄው ተኝቶ ነው የሚውል። እንደ ጓደኞቹ አልተማረም፣ እንደ ጓደኞቹ አልቦረቀም፣ አልተዝናናም፣ አልተደሰተም። ይኸው አልጋ ቁራኛ ሆኖ ነው ያለና እርዱኝ። እንዲሁ ስለ እግዚአብሔር ሙስሊሞችን በአላህ ብያቸዋለሁ። እርዱኝ፣ ልጄን አሳክሙልኝ። ይህን ወጣት የ24 ዓመት ልጅ ነው። ብዙ ነገር የሚያስፈልገው ነገር አለ። ግን እኔም እጅ ስላጠረኝ አቅምም ስለሌለኝ እናንተ ፊት ቆሜ እርዳታ እየጠየቅኩ ነው። ልጄን አሳክሙልኝ። ደግሞ እሱ ድኖልኝ ታክሞልኝ እናንተም ደግሞ ረድታችሁኝ ማመሰግንበት ጊዜ ይመጣል ብዬ ገምታለሁ። ኢትዮጵያ ሕዝብ ስንቱን አሳክማችሁ ስንቱ ድኖ ነው ያለ። ግን የኔ ልጅ ደግሞ ግራ ገብቶኝ ተጨንቄ ነው ያለሁኝ። ሁሌም እያዘንኩ ነው ያለሁኝ። አሁንም አሳክሙልኝ። ለሌሎች እንደምትደርሱ ለእኔም ድረሱልኝ። ስለ እግዚአብሔር ብዬ ለምናችኋለሁ። እኔ ስሜ ጎጃም ገረመው እባላለሁ። ስለ ልጄ ሕክምና የተለያየ ሚዲያ ላይ ቀርቤ ነበረ፣ ግን ምንም ልረዳ አልቻልኩም። እንደ እድል ሆኖ ማንም ሊረዳኝም አልቻለ። አሁንም እኔ ፊታችሁ ላይ የቀረብኩኝ ልጄ እንድታሳክሙልኝ ነው። ልጄ ብዙ ጊዜ ሆነው ወደ ውጭ ሄዶ እንዲታከም የተባለ፣ ወገቡን ያመዋል፣ በጣም ይቸገራል፣ ሰገራም ሽንትም ይቸገራል። ከዚህ ላይ ደግሞ የአእምሮ በሽተኛ ነው እና ያልገባሁበት ቦታ የለም። ግን አንዳንድ ባለሀብቶች አሉ፣ እንዲሁ አለመገናኘት ነው። ቲክቶከሮችም አሉ፣ ግን መገናኘቱ በጣም ከባድ ሆነብኝ። ያልሄድኩበት ቦታ የለም፣ ግን ምንም ሊሆን አልቻለም። ይሄው ብዙ ጊዜ ሆነው ይዤው ቁጭ አልኩኝ። ወደ ውጭ ሄዶ በአፋጣኝ እንዲታከም ነበር ያሉ። 8 የጎድን አጥንቶቹ ከአከርካሪው ተላቀዋል ተብሎ ቶሎ መታከም አለበት ተብሎ፣ የአእምሮን በሽታ ስላለበት ሰውነቱ እየጨመረ በጣም እያጎነበሰና እየተቸገረ ነው ያለ። ሽንትም ሰገራም ያስቸግረዋል። ውድ የኢትዮጵያ እና ኤርትራ ሕዝቦች እርዱኝ፣ ልጄን ድረሱለት። ብዙ አሉ፣ እግዚአብሔር ሰጥቷቸው የሚሰጡ አሉ፣ ባለሀብቶችም አሉ። ምንም መርዳት የማትችሉ ደግሞ በጸሎት እርዱኝ። እኔ አሁን ለቲክቶከሮች ለመማርም ለአዶናይም ለተለያዩ ታዋቂ ቲክቶከሮች እንዲደርስ ፈልጋለሁ። ሼር፣ ኮፕ ሊንክ፣ ሪፖስት እያደረጋቸው ለተለያየ ቲክቶከሮች ታዋቂ እርዳታ በኦንላይን እርዳታ የሚሰበስቡ አሉ። መልካም ኢትዮጵያውያን አሉ። ግን በእኔ እንዴት እንደጨከናችሁብኝ አላቅም። እኔ ግራ ገብቶኝ ነው ያለሁኝ። ድረሱልኝ፣ ልጄን አሳክሙልኝ። ልጄ
በወጣትነቱ ይሄው ተኝቶ ነው የሚውል። እንደ ጓደኞቹ አልተማረም፣ እንደ ጓደኞቹ አልቦረቀም፣ አልተዝናናም፣ አልተደሰተም። ይኸው አልጋ ቁራኛ ሆኖ ነው ያለና እርዱኝ። እንዲሁ ስለ እግዚአብሔር ሙስሊሞችን በአላህ ብያቸዋለሁ። እርዱኝ፣ ልጄን አሳክሙልኝ። ይህን ወጣት የ24 ዓመት ልጅ ነው። ብዙ ነገር የሚያስፈልገው ነገር አለ። ግን እኔም እጅ ስላጠረኝ አቅምም ስለሌለኝ እናንተ ፊት ቆሜ እርዳታ እየጠየቅኩ ነው። ልጄን አሳክሙልኝ። ደግሞ እሱ ድኖልኝ ታክሞልኝ እናንተም ደግሞ ረድታችሁኝ ማመሰግንበት ጊዜ ይመጣል ብዬ ገምታለሁ። ኢትዮጵያ ሕዝብ ስንቱን አሳክማችሁ ስንቱ ድኖ ነው ያለ። ግን የኔ ልጅ ደግሞ ግራ ገብቶኝ ተጨንቄ ነው ያለሁኝ። ሁሌም እያዘንኩ ነው ያለሁኝ። አሁንም አሳክሙልኝ። ለሌሎች እንደምትደርሱ ለእኔም ድረሱልኝ። ስለ እግዚአብሔር ብዬ ለምናችኋለሁ።